ሰላም ጋይስ እንዴት ናችሁልኝ? አማን ነው አይደለ? እንግዲህ ያው በክፍል 2 የወርልድ ካፕ ፕሪዲክሽን ተመልሻለሁ። ከዚህ በፊት የነበረው ቪዲዮ አይኖ በጣም ረዝሟል፣ ግን በተቻለ አቅም ኢንዴፕዝ ያለውን ነገር ልስጥ በሚል የመጣ ነው። ሶ ይሄ አሁን ቀጣይ የምናየውን የምድብ ማጣሪያ የምድብ ሳይሆን የጥሎ ማለፍ ማጣሪያዎችን ፈጠን ባለመልኩ የምናደርገው ይሆናል ማለት ነው። ሶ ከዚህ በኋላ እንግዲህ የሚሆኑት በቃ ክሊርሊ የኔ ኦፒኒየን እና የኔ በኔ እይታ ያለውን ነው የምናሳየው ማለት ነው። ሶ ሀሳብ አስተያየታችሁንም አሁንም ኮመንት ማድረግ እንዳይረሳ ጋይስ። መስተካከል አለበት እዚህ ጋር ልክ አይደለ የምትወኙም ነገር ካለ እሱን በደንብ ጻፉልኝ። ወደ ጥሎ ማለፉ እንሂድ። ሶ እንግዲህ ጥሎ ማለፍ ላይ ከዚህ ቀደም በሰራ ነው የምድብ ማለፊያ ይሄን ይመስላል ጥሎ ማለፉ። ያ ማለት ራውንድ ኦፍ 32 ማለት ነው። ዘንድሮ አዲስ የሆነው አካሄድ ይሄ ነው። ሶ እሱን እያየን ነው የምንሄደው ማለት ነው። ማች 73 ሳውዝ ኮሪያ ከካናዳ እንዳልኳችሁ የኤዥያ ቲሞች በጣም በጣም ሰርፕራይዚንግሊ ከቅርብ ጊዜ ወዲህ በጣም ቴክኒካል እየሆኑ መጥተዋል። ሶ አድቫንቴጅ ይኖራቸዋል። ሆም አድቫንቴጅ ካናዳ ሊኖራት ይችላል፣ ግን ደግሞ ያው ኤክስፔሪንስ ማተርስ እግር ኳስ ላይ አይደለ? ሶ በዛ ምክንያት የኖርዝ ኮሪያ ሳውዝ ኮሪያ እንላለው። ጀርመኒ ከተርኪ በጣም እንትን ከባድ ጨዋታ ይሆናል ብዬ አስባለሁ፣ ግን ጀርመን ይሄን መወጣት አያቅታትም። ኔዘርላንድ ከሞሮኮ እዚህ ጋር ነው። አሁን ኔዘርላንድ እኔ አሁን ባለው ሁኔታ ላይ የተሻለ ማለት ስኳዷን ራሱ ስንመለከት ትንሽ የሆነ የመሳሳት ነገር አለው። የስ እነ ዶኩ ምናምን አሉ፣ ግን ተከላካይ ክፍሉ ምን ያህል ጠንካራ ነው አይዱን አምናሹር። ሌትስ ጊቭ ቤኔፊት ኦፍ ዳውት እና ኔዘርላንድስ ታልፋለች በሚለው እንያዘው። ብራዚል ከጃፓን አሁንም የኤዥያ ቲም ጃፓን ማለት ከቅርብ ጊዜ ወዲህ በጣም እንትን እያሉ ነው የመጡት። ያው የሚቶማ መጎዳትም ይታወቃል ምናምን እና ግን ደግሞ በቃ እንደ ቲም መጫወት የሚችል ነው ጃፓን። ከዚህ የ22ቱ እንትን ላይ የዓለም ዋንጫ ላይ ብትመለከቱ ስፔንም ማሸነፍ ችሎ ነበረ፣ ጀርመንም ማሸነፍ ችሎ ነበረ፣ ጀርመንም ማሸነፍ ችሎ ነበረ ምናምን እና በጣም ቴክኒካል ቲም ናቸው እና ቢሆንም ግን አሁንም ብራዚል በኳሊቲ የተሻለች ትሆን ትችላለች። አንቸሎቲ ይህንን የብራዚልን ስኳድ በጣም ክሊክ እንዲያደርግ ያደርጉታል ብዬ አስባለሁ። ሶ ብራዚል ፍራንስ ከስዊድን ኖ ዳውት ፍራንስ ታሸንፋለች። አይቮሪ ኮስት ከሴኔጋል አይቮሪ ኮስት እንግዲህ ያው የአፍሪካ ዋንጫ ላይ የነበራትን አቋም በተለይ ወደ ማጥቃት ስትሄድ በሚገርም ሁኔታ አማድ ምናምን ማለት የሚያሳዩት የአታኪንግ እንትኗ በጣም የሚገርም ነው። ሴም ወይ ደግሞ ሴኔጋል ጥሩ አቋም ሌላት የአፍኮን ቻምፒዮን ናት ምናምንና ሴኔጋል ሜክሲኮ ከስኮትላንድ ሜክሲኮ ምንም ጥርጥር የለው። ኢንግላንድ ከኖርዌይ ማን ነው ኢንግላንድ ታልፋለች። ያለው ኳሊቲ ቱቸል አሁን ይዞት የመጣውን ስኳድ ታውቁታላችሁ። ከኳሊቲ ማለት ከታለንት ይልቅ ቲምወርክን መርጦ መጥቷል። እኔ ለትልቁ የብሬክስሩ የእንግሊዝ ወይም ኢንግላንድ ብሬክስሩ የሚሆነው አሁን ቱችል የያዘው አካሄድ ነው ብዬ አምናለሁ እና ሶ they might be able to go further ብዙ ይሄዳሉ ብዬ አስባለሁ። ዩኤስኤ ከአልጄሪያ ዩኤስኤ አሁንም የ2022ቱን አቋሟን በማሰብና ሞር እንትን ትሻሻላለች ፕላስ ሆም አድቫንቴጅ ይኖራታል በሚለው ዩኤስኤ ላለው። ቤልጅየም ከሳውስ አፍሪካ ቤልጅየም፣ ኮሎምቢያ ከክሮኤሽያ ይሄ ትንሽ ጠጠር ያለ ጨዋታ ነው። ኮሎምቢያ የሳውዝ አሜሪካ ጨዋታዎች ላይ በጣም ማየት ትችላላችሁ። የሚገርም እንትን ያላቸው አቋም ያላቸው ወኔያቸው ምናምን አግሬሲቪቲ የላቲን ቲሞች ይታወቃሉ በዛና ክሮኤሽያ አሁን ደግሞ በታለንትም የሳሳች ትመስለኛለች እኔና በኤክስፒሪየንስ የስ ክሮኤሽያ ባልተጠበቀ ሁኔታ ብዙ ርቀት የምትሄደው ነገር አለና እሱ ከግምት በማስገባት ክሮኤሽያ እንላለን። ስፔን ከኦስትሪያ ስፔንና ኦስትሪያ አሁንም በጣም ከባድ ጨዋታ ነው የሚሆነው። አስበው ጠንካራ ጨዋታ ነው ብዬ አስባለሁ። ስፔን በጣም በወጣቱ ተጫዋቾች የተሞላ ነው፣ ፕላስ ታለንት አለ። ኦስትሪያ ደግሞ ቴክኒካሊ ራግኒክ
በጣም ሪኖቬት አድርጓቸዋል። ሶ ያው አንዳንዴ ታለንት ቢትስ ቴክኒክ እና በሱ እንሄዳለን። ስዊዘርላንድ ከኒውዚላንድ ስዊዘርላንድ ወደ እናርፋ። አርጀንቲና ከኡራጋይ። አሁንም አርጀንቲና ይዛ የመጣችው ስኳድ የ2022 ነው። ገና ወጣቶች ናቸው ምናምን። እዛ ላይ ሜሲም አለ። ሶ ብዙ ርቀት ይሄዳሉ በሚል አርጀንቲና። ፖርቹጋል ከጋና ምንም ጥያቄ የለውም። ፖርቹጋል አሁንም ሚድፊልዱ የሚገርም የሆነ ሚድፊልድ ነው ያለት። ከረንትሊ ዓለም ላይ ቤስት የሚባለው ሚድፊልድ ነው ያለው። ዣኦ ኔቬዝ፣ ቪቲኒያ፣ ብሩኖ ፈርናንዴዝ የሚገርም ሚድፊልድ ነው። አታኪንግ ላይ እንግዲህ ሰውየው እንዴት ማኔጅ ያደርገዋል አሁንም ባለፈው መሰላችሁ ነበረ። እሱ ምን ይሆናል። ፓራጓይ ከኢጂፕት። ኢጂፕት እዚህ ጋር መንገዷ እዚህ ጋር የሚያበቃ ይመስለኛል። ፓራጓይ ታልፋለች ብዬ አስባለሁ። ራውንድ ኦፍ 16 ይላል አባቴ። ራውንድ ኦፍ 16 አሁን ነው በጣም እየጠጠረ የሚመጣው። ራውንድ ኦፍ 16 ላይ እንግዲህ መጀመሪያ ማያይዞ ጀርመኒ ከፍረ ኦ ማይ ጋድ የአምና የ2022 የ2022 ነው ኔሽንስ ሊግ ላይ ተገናኝተዋላ። ፍራንስ 2-1 አሸንፋ ጀርመን ወይ ፍራንስ ብቻ እንደዛ ነው ያለቀውና ወደቁ ስላለበት አሁንም ታለንት ቢትስ ቴክኒክ በሚለው ፍራንስ ላለው። ሳውት ኮሪያ ከኔዘርላንድስ ታልፋለች። ብራዚል ከሴኔጋል ብራዚል። ሜክሲኮ ከኢንግላንድ አሁንም ኢንግላንድ ታለንት በጣም ያልታየ ድብቅ የሆነ ግን ደግሞ ብዙ መሄድ የሚችሉ ኢጓቸው መጣል ከቻሉ ማለት ነው የሚችሉ ናቸው። ክሮኤሽያ ከስፔን ቤት ታደርጋለች። ዩኤስኤ ከቤልጅየም ዩኤስኤ እዚህ ድረስ ነው የምትሄደው ብዬ አስባለሁ። አርጀንቲና ከፓራጓይ አሁንም አርጀንቲና የማለፍ ኳሊቲ ያለ። ስዊዘርላንድ ከፖርቹጋል ከበድ ያለ ጨዋታ ሊሆንባት ይችላል ብለን እናስብ እንችላለን። ግን ደግሞ ያው ፖርቹጋል ኳሊፋይ ታደርጋለች ብዬ አስባለሁ። ፍራንስ ከኔዘርላንድ ኳርተር ፋይናል ገብተናል። ፍራንስና ኔዘርላንድ ፍራንስ። ስፔን ከቤልጅየም ስፔን። ብራዚል ከኢንግላንድ ከባድ ነው ጋይዝ። ግን ሁለቱም ጋር የሚገርም ታለንት አለ። ቪኒ ማነው የራፊኒያ ኤደርሰንም ተጠርቷል። ባይዞ የዩናይትድ እንትን አዲሱ ፈራሚያችን ምናምን። ግን እዚህ ጋር የሚቋጭ ይመስለኛል። ኢንግላንድ ፈርዘር የሚሄድ እድል አላት ብዬ አስባለሁ። አርጀንቲና ከፖርቹጋል ይሄ እንግዲህ ብዙ አጨቃጫቂ ሊሆን እንደሚችል ገምታለሁ። ግን እኔ አንድ ነገር ላስቀምጥላችሁ። አሁን ይሄን የሚገርም ነው። ለመጨረሻ ጊዜ የመጨረሻ ዓለም ዋንጫቸው ነው የሚሆነው ብዬ አስባለሁ። እንደዛም ሆኖ የመጨረሻቸውን ሜሲና ሮናልዶ ሜሲ ቨርስስ ሮናልዶን የምናይበት እድል አዊሽ ይሄን ነገር ሆኖ ብናየውና እኔ በዚህ አሁን የሁለቱን ቲሞች እንትን ስናይ አድቫንቴጅ ጥሩ ጎን ስናይ ፖርቹጋል እንዳልኳችሁ ሚድፊልዱ በጣም አሪፍ ነው ማለት ከረንትሊ ወርልድ ክላስ ሚድፊልድ ያለበት ነው። አርጀንቲና በተቃራኒው ደግሞ እንደ ቲም መንቀሳቀስ የሚችል ቲም ነው ማለት በቃ በጋራ የሚንቀሳቀስ ቲም ነው አርጀንቲና እና ኢትስ ዲፊካልት ቱ ቢት። ይህንን አርጀንቲና አስመስክሯል። ሁለቴ በተከታታይ ኮፓ አሜሪካ በልቷል። ዓለም ዋንጫ ላይ ያሳየውን ፐርፎርማንስ አታችሁታል። ከዓለም ዋንጫው በኋላ ደግሞ ኮፓ አሜሪካ ድጋሚ በልቷል ምናምን ሁለተኛውም ማለት ነው እና እንትን ይላል። ኔጌቲቭ ነገር ስናየው ደግሞ ሁለቱም ጋር ተመሳሳይ ኔጌቲቭ ነገሩ ተመሳሳይ ነው። ምንድነው አንዱ ሜሲም ጋር ማነው አርጀንቲና ጋር ስንመጣ ሜሲ ቡድኑን ብዙ ጊዜ እንትን ሲያግዝ ምናምን አታዩትም። በተለይ ከረንትሊ ኦፍኮርስ ያው ከኳስ ውጪና ከኳስ ጋር ያለው ኢንጌጅመንት ገራሚ ስለሆነ እሱም አለ። ሮናልዶም እንደዚሁ አሁን ከእድሜም አንጻር ብዙ ፕሬሲንግ ላይ እና እንደ ቲም እግር ኳስ አሁን ላይ 11ኑም ተጫዋች ይፈልጋል እና ያንን ነገር ለማድረግ ቡድኑ ሊቸገር ይችላል ሮናልዶን ይዞ ማለት ነው። ግን እዚህ ጋር አንድ ትልቅ ልዩነት አለ። ምንድነው የአርጀንቲናው ቲሙ ለሜሲ ይጋደላል ማለት በሜሲ መቆም ምክንያት የሚፈጠሩት ጋፖች እንትን ለማለት ኤክስትራ ሄደው ይሰራሉ። በተቃራኒ ፖርቹጋል ጋር ስታዩት ያን ነገር እስካሁን አላየንም እና
ከዛ አንጻር አርጀንቲና ታልፋለች ብዬ አስባለሁ። ፍራንስ ከስፔን እንግዲህ አሁን ሰሚ ፋይናል ይላል። እነዚህ አራት ፍራንስ፣ ስፔን እና ኢንግላንድ ፍራንስ፣ ስፔን፣ ኢንግላንድ እና አርጀንቲና መጨረሻ ላይ ደርሰዋል ማለት ነው በኔ እይታ። ሶ ከፍራንስ ከስፔን የስ ስፔን ጋር ኳስ በጣም ኮንትሮል አድርጎ መጫወት የሚችል ጥሩ ታለንት አለ። ግን በተቃራኒው ፍራንስ ጋር ያው ስፔን ላይ ያማል መጎዳት ምናምን ትልቅ ጋፕ ነው ብዬ አስባለሁ። ምን ያህል እንግዲህ እዚህ ዓለም ዋንጫ ላይ የሚሳተፋል የሚለው ነገር አጠያቂ ነው የሚሆነው። ፍራንስ በተቃራኒው ደግሞ ስኳድ ዴብዙም ምኑም በጣም የተሻለ ነው። ሶ ከዛ እንኳ ታለንት ሁለቱም ጋር ታለንቱ አለ። ከዛ አንጻር ፍራንስ ታልፋለች ብዬ አስባለሁ። ኢንግላንድ ከአርጀንቲና በጣም ቻሌንጂንግ ጌም ይሆናል። ግን ደግሞ አርጀንቲና ኳሊፋይ ታደርጋለች ብዬ አስባለሁ። ዴላክ ኤክስፒሪየንስ እዚህ ጋር እንግሊዝ እንትን ማለት ነው እና ከዛ አንጻር ከሂስትሪውም ከባክግራውንዱም ከኋላ ከወቅታዊ አቋማቸውም አንጻር ያልፋሉ። ሰው የ2022ቱ ዓለም ዋንጫ ድጋሚ መጥቷል ማለት ነው። ሶ እዚህ ደርሰን እንግዲህ አሁን የፍራንስ 2022ቱ ዓለም ዋንጫ ላይ ኢትስ ማተር ኦፍ በቃ በጣም 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 ላክ በሚባል ደረጃ ነው መሸነፍ የቻለችው ማለት ነው። የሚገርም ካምባኮችን አሳይታ ምናምን ነው እና ይሄ ያ ነገር ድጋሚ አሁንም አርጀንቲናን ፌቨር ያደርጋል ለማለት በጣም ይቸግራለሁ። ሶ ለእኔ እንደው 49-51 በሚባል ደረጃ ፍራንስ ዊነር ትሆናለች ብዬ አስባለሁ። የ2026ቱን የዓለም ዋንጫ ማለት ነው። ሶ I'm predicting the winner of 2026 World Cup to be France ያለው እንግዲህ ከአጠቃላይ ከተገመተው ግምት እስቲ ምን ያህል እንደራቀ እናየው እስቲ። I predict England will make it as far as semi-final. Yes, 24% of users also thought England would reach the semi-final. ብዙ አራቅንም guys. These are the teams most predicted to win ሪደርስ ብሏል። እሺ ከእንትኖች ስፔን 22% ሰሚፋይናል ድረስ አምተናታል። ፍራንስ 22%። ሶ በጥቅሉ 43% ግምታችን ልክ ነው ማለት ነው። እኛ አርጀንቲና ነው ያለው፣ አብዛኛው ሰው ያለው ፖርቹጋል ነው። እንግዲህ የምናየው ይሆናል ማለት ነው ጋይስ። ይህን ይመስላል። ሶ እንግዲህ የዓለም ዋንጫ ፕሪዲክሽን በእኔ በኩል ያለው ይሄን ይመስላል። አይኖ በጣም ብዙ ነገር አስፍቼባቸዋለሁ ምናምን፣ ነገር ግን ነገሮች እንዲሰፉ ስለሚያስፈልገው ነው ይሄ ነገር ያልኳችሁ። ሶ እስቲ እናንተንም ሀሳብ አስተያየት አሁንም በኮመንት መጻፍ እንዳትረሱ ጋይስ። ላይክ ይደረግ፣ ሼር አድርጉት፣ ተቀባበሉት፣ ሀሳባችሁን ጻፉልኝ። ይመቻችሁ። ሰላም ሁኑ።